ዞኛል ለሌሎች ሴቶች አላገዘም። እዚህ ጋር እሷ 10,000 ድርሃም ይሆናል። ለምሳሌ ከነቀራማው ብታሰብ 10,000 ድርሃም ይሆናል ያወጣው ለይቃማሽ 12,000 13,000 ይሆናል ካልተሳሳትኩ። ስልክም ቢሆን ስጦታ ገዝቶልኛል። ስጦታ ነው እንጂ ብር አበድሬሽ ነው አላለኝም። እዛ ጋር 25,000 ድራሙ የታሰበው የተገዛልኝ ስልክ ያበሻ ቀሚስ ከኢቃማው ጋር ይመጣልኝ ነበረ። ኦኬ ያበሻው ቀሚስ ታስቦ ስጦታ ነው ይገዛል። ለግ ያበሻ ቀሚስና ስልክ ቢታሰብ ራሱ ከ12,000 ድርሃም ጋር 25,000 ድርሃም አይመጣም። ግን ያው ማሰብ ትችያለሽ። ስልኩ 5,000 ነው ብሎኛል። አይፎን 16 ነው አዲስ እንደመጣ ነበረ። ቀሚሱ ደግሞ 500 ይሁን 500 ነው። እንደዛ ነው የመጣው። ካልኩሌተር አለኝ አንዴ እኔ 17,000 ምናምን አምጥቼው ብቻዬን ቁጭ ብዬ እንዴ ከየት ነው ይሄንን ሂሳብ ያመጣው? 25,000 ብየዋለሁ። ድርሃም ለኢቃማ ሲደመር 5,000 ድርሃም ለአይፎን 17,000 ሲደመር 500 ድርሃም ለሀበሻ ቀሚስ 17,500 አውጥቶብሻል። ሲያጋግል እኔም እንደዛ ነው ያመጣሁት። ላይቭ ላይም ያለው 25,000 ነው። ለኔም በዋትስአፕ ቮይስ አለ 25,000 ድርሃም ነው ያወጣሁባት ነው ያለው። እኔ ጠየቅኩት። ስጠይቀው የገዛውት ወርቅ አለ፣ የገዛውት ልብስ አለ፣ የገዛውት ጫማ አለ፣ የገዛውት 7,500 ድርሃም ጨምሯል። 7,500 ድርሃሙን የጨመረው የገዛውት ግን ገዝቶት ቤቱ አምጥቶት ነው የሚያሳይሽ ወይንስ እዛው ሱቅ ውስጥ በተሰቀለበት ይሄን ልገዛልሽ ነው ብሎ ነው የሚያሳይሽ? እውነት ለመናገር ሱቅ ይዞኝ ይሄዳል ሊያስመርጠኝ ማለት ነው። ሊያስመርጠኝ ሲሄድ ቪዲዮን ገልብጦ ልብሶቹን ያሳየኛል፣ ጫሞቹን ያሳየኛል። ኦኬ ግን እቤት አሳየኝ እለዋለሁ። ብዙ ጊዜ ልብሶቹን አሳይቶኝ አያውቅም። ያሳየኝ ልብስ አለ እዛው ሱቅ ውስጥ ነው ያሳየሽ። እናቴ አልገዛውም ማለት ነው። እዛው ሱቅ ውስጥ ከሆነ ቤት ውስጥ ካላሳየሽ አልገዛውም። ቤት ውስጥ ራሱ አምጥቶ ቢያሳይሽ በነጋታው ወስዶ ሪፋንድ ያደርገዋል። ይኸውልሽ ሱቅ ውስጥ እንዳበሻ ሱቅ አይደለም። ከብራንድ ሾፖች ስትገዢ ሪፋንድ አበሻ ነው መመለስ አይቻልም የሚለው እንጂ ደረሰኙ ላይ ይጻፋል 7 ቀን ሪፋንድ 14 ቀን ኤክስቼንጅ ይላል። ስለዚህ ገዝቶ ዛሬ ቤት አምጥቶ ያሳይሽና ነገ ሾፕ ውስጥ ሪፋንድ ያደርጋል። ገንዘቡ ወደ ባንክ አካውንቱ ይመለስለታል። ገባሽ? ቤት እንኳን ቢያመጣው ግን እሱ ቤትም ካላመጣው እዛው ሱቅ ውስጥ ካሳየሽማ በቃ አሳይቶሽ ይወጣል። ልብሶቹን እዛው ሱቅ ያሳየኛል። ያየሁትን ነገር እናገራለሁ ለእውነት ማለት ነው። ወርቁን ግን እቤት እኔም ውስጤ እንትን ስለሚል አሳየኝ እስኪ ለኔ የገዛ ከሆነ ወርቅ እለዋለሁ። በጣም ትልቅዬ ወርቅ ነው። ሌላ ደግሞ ትናንሽ ወርቆች ከነቀለበቱ ከነጆ ደረሰኙን አሳይቶሻል? የወርቁ ትክክለኛ ወርቅ ለመሆኑ ደረሰኛ አላሳየኝ። ታዲያ ከሺን ላይ ማሪኝ እኔ ማረጋቸው ግብብዴ ወርቆች አታይም? ከሺን ላይ በ20 እና በ30 ብር ከሺን ላይ ገዝቶ አስቀምጦ ይኸው ወርቅ ገዛውልሽ እያለ ለሁላችሁም ይልክላችኋል። ሴቶች ብር እንደምትወዱ ወርቅ እንደምትወዱ ልብስ እንደምትወዱ ያውቃሉ። ወንዶች ስስብልታችሁን ስለሚያውቁ በዚህ ነው የሚያጠቋችሁ። ስለዚህ እዚህ ጋር እንዲታወቅልኝ የሚፈልገው እኔ በየኮሜንቱ 25,000 ድራማ ድብና አድርጋ ከበላች በኋላ ላሽ በል እያለችው ነው። በቃ እቺ ገንዘቡ ያልተባልኩት ነገር የለም ገባሽ? ግን በዚህ አጋጣሚ ደግሜ እመጣለሁ ብዬ አላሰብኩም ነበረ። መጣውኝ አሁን አንቺ 25,000 ድርሃም በልታ ጠፋች እንዳትባይ ነው ወይስ ታናናሽ እህቶችሽ ይሄ አንቺ ላይ እሷ ላይ እና መግባት ያልቻለችው ከታች አካውንቷን ማስተካከል ያቃታት ስቶርም የብዙ የ10 ምናምን ሴቶች ራቁት ፎቶ የተላከላት ልጅ እህቶቻችሁን ለማዳን ነው የመጣችሁት ወይስ? አሁን እሷ ቅድም ተናግራለች። እኔ የኔ ጉዳይ ኦልሬዲ ችግር የለውም እኔ ራሴን አላጠፋም፣ ለደረሰብኝ ነገር ጠንካራ ነኝ፣ አልፌዋለሁ፣ ተጋፍጬዋለሁ። ግን ታናናሽ እህቶቼ እኔ ቀመስኩትን እንዳይቀምሱ ነው ብላ ነው። በቃ ሰው ማለት እኔ ምን አገባኝ ብሎ ማለፍ ይችላል አንድ ሰው። በቃ እኔ ተቃጥያለሁ ድኛለሁ፣ እኔ በዛ ሰዓት ተቃጥዬ ታክሜ ድኛለሁ፣ አለቀ። ስለሌላው ምን አገባኝ፣ ይቃጠሉ እነሱ የሚቅመሱት የሚል ሰው አለ። ኃላፊነት ደግሞ የሚሰማው ስለ ሰው በመሆኑ ስለ ሰው ኃላፊነት የሚሰማው ደግሞ እንደናንተ ደግሞ በእህቶቻችን ሌሎቹም እንዳይሸወዱ ሌሎቹም እንዳያጋጥማቸው ብላችሁ ለመናገር በመምጣታችሁ አደንቃለሁ። ግን አንቺ ግን ለራስሽ ስትይ ነው መሰለኝ የመጣሽ። እነሱ አይደለም ለራሴ ስለ አይደለም የመጣሁት። እኔ 25,000 ድራሙንም ቢወራም ችግር የለውም፣ በልቼም ከሆነ ባልበላም ቢወራ ችግር የለውም። ለብር ማለት ነው። ብር አላፊ ጠፊ ነው ገባሽ? እኔ የመጣሁት ግን እዚህ ጋር የኔ ታሪክ የኔ ይሆናል ብዬ ጊዜን አቃጥያለሁ። ብዙ ነገር ከብር የሚበልጡ ጊዜ ከብር ይበልጣል። ኦኬ ጊዜን መስዋዕት አድርጌያለሁ። ልጅነቴን እሱ ላይ ጨርሻለሁኝ። ገባሽ? 2 ዓመት ማለት ቀላል አይደለም። በማይረባና በተልካሻ ግንኙነት ውስጥ 2 ዓመት ሙሉ መቆየት ማለት ዋጋ ደግሞ ከፍያለሁ፣ አልቅሻለሁ፣ አንብቻለሁ። የመልኬን ከለር አጥቻለሁ ከማርቆስ ጋር ስለሆንኩኝ እኔ በየቀኑ አነባ ነበረ።
ስተኛ አነባለሁ፣ ስነሳ አነባለሁ፣ አለቅሳለሁ። ገባሽ? ስለዚህ መልኬን አጥቼበታለሁ፣ ልጅነቴን አጥቼ እድሜን ጨርሼበታለሁ። 2 ዓመት አቃጥያለሁ ከእድሜ ላይ ከሱ ጋራ። ግን ዞር ብዬ ማለት ነው ያ እዚህ ቤት የመጣሁት ነገሮችን አስተካክለን ነገሮችን ፈተን እንቀጥል ብዬ ነው የመጣሁት እዚህ ቤት ማለት ነው። እኔ በሰዓቱ እንጂ ጸብ ፈልጌ እሱ ላይ እንደዚህ አይነት እንከኖች ለመለቃቀም ሳይሆን ነገሮችን ለማስተካከል ነው የመጣው። በመጣው ሰዓት ግን ምነው ቀደም ብዬ በመጣው ኑሮ ነበር ያስባለኝ። ገባሽ? ምክንያቱም ቶሎ ነው በጊዜው ነው የሚሆነው ማሬ። ፈጣሪ ስለሚወድሽ እንድትድኝ ስለፈለገ ገባሽ? እንድትድኝ ብዙ ወደ አውሮፓ አግብተው ወስደው ከፎቅ ላይ ወርውረው የገደሏቸው አሳብደው የገደሏቸው አሉ። አንቺን ጀርመን ወስዶ ቢያሳብድሽስ ቢገልሽስ? ፈጣሪ እንድትድኝ ስለፈለገ ለመታረቅ ብለሽ አስታርቁኝ ብለሽ እዚህ ስትመጪና ታሪክሽን ስትናገሪ ብዙ ሴቶች በውስጥ መጥተው ማስረጃ ይዘው መጡልሽ አይደል? አዎ በጣም ብዙ ሴቶች ናቸው የመጡት። አልተቀበልኳቸውም። እኔ ላምናቸው በጣም እሱን ከማመኔ የተነሳ ላምናቸው አልቻልኩም። ገባሽ? ላምን አልቻልኩም። እዚህ ጋር እነዚህም በውስጥ ተቀብያችሁ ማስረጃቸውን ፎቶ እንኳን የሰው ልጅ እኔን ሲያወራኝ ያለው ነገርና የበፊት ፎቶ ማለት ነው። የበፊት ፎቶ ሲላክልኝ በቃ እኔ አልሰበርም። ሰው ነኝ እኮ ቅስሜ ነው የተሰበረው በሱ ማለት ነው። የበፊት ፎቶ የማንን? የበፊት ፎቶ የራሱ ከዌር ኦፕን ጋር በነበረ ሰዓት ከ1 ዓመት በፊት ነው ከ2 ዓመት በፊት የነበረው ፎቶ እና አሁን ላይ እኔን ሲያወራኝ ያለው ገጽታ እንኳን አንድ አይደለም። ራሱን ቀይሮ ነው የመጣው እኔ ጋር እንኳን ሲመጣ። ገባሽ? የዚህን ያክል ራሱን ደብቆ ማለት ራሱን ቀይሮ ማለት በፊት እኔ ራሱ የተላኩልኝ ማስረጃዎች ውስጥ አንድ ቦታ ላይ ጺሙን ሙልጭ ያደርጋል። ሙልጭ ይላል ፊት። እኔ ከኔ ጋር ሲያወራ የነበረው ጺሙ ሙልጭ ያለ ምንም አይነት ሽበት የሌለው ጸጉሩ በቃ ጥቁር ከሷ ጋር እሷ ደግሞ የላከችልኝ ፎቶ ጥቁር ተቀምጦ እሷ የላከችልኝ ፎቶ ኦሪጂናል ፎቶ ጺሙ ሙልት ያለ እንትን ሽበት ጸጉሩ እንዳለ ሽበት እሷ የላከችልኝ። ሶ የዚህን ያህል ራሱን ቀይሮ የዚህን ያህል ጠልቆ ዋሽቶኝ ይሄ ፍቅር አይደለም። እውነትም አፍቅሮኝና ወዶኝ እንዳልሆነ ውስጤ በቃ ተረዳ። ከሁለቱ ልጆች ያሉትን ነገሮች ሳይ ማለት ነው። ፎቶ ይውጣም ትሩስ ፎቶን አወጣዋለሁ። ከሱ መልስ እየጠበቅኩ ነው። ቮይሶች እየላከ ነው፣ እየደወለ ነው ቦቲም ላይ። እኔ ደግሞ እንድትደውልልኝ ሳይሆን የምፈልገው ማርቆስ እየሰማኸኝ ነው። እዚህ ጋር እየደወልክ ነው፣ አላነሳውም። ቮይስ እየላክ ነው፣ አልከፍተውም። መተክ እዚህ ጋር ገብተህ አብራራ። እነዚህ ሴቶች ከማስረጃ ጋር ነው የመጡት። ከማንም ጋር እንዳያወራ ከኔ ጋር ያወራ። ሀቡ እኮ ይምጣና እዚህ እኔ አለው ጋር ያወራ፣ ከኔ ጋር ያወራ። ኦኬ እኮ ይምጣና ይናገር። ና አብሽሪና እኔ በኋላ እናንተ ከሄዳችሁ በኋላ ጉዳዩ ካለቀ በኋላ መጥቶ ለብቻ ይስሚኝ አይደለም። እዚህ ጋር አሁን ፍሪ ስለሆንክ ነው። አንዴ ስራ ላይ ነኝ ትለኛለህ፣ አንዴ አልገባም ትላለህ። ስራ ላይ ብትሆን አሁን እዚህ ጋር እየተከታተልክ ለምን ትደውል? ስራ ላይ አይደለም ማታስመስል ነው አለው። እኔ ቦቲም ላይ እየደወለ ቦቲም ላይ አብሽሪ፣ ምንም ስራ የለም ቁጭ ብለህ የምትውል ሰውዬ ና እዚህ ጋር እኮ እኔ ማለት ነው እችኛ ልጅ የነገረችኝ ማለት ነው ከበቂ በላይ ነው። ገባሽ? ስዊትን ደግሞ ሳገኘ የስዊት እና የኔ ታሪክ ተመሳሳይ ነው። የእሷን የጠየቅኩትኝ እዚህ ጋር ስለ ፎቶ ስለ ሌሎች ልጆች ራቁት መያዝ ምናምን አላነሳውበትም። ሀውዬ ብሎክ ሲያደርገኝ ማለት ነው ምንም የነገርኩት እኔ በእኔ ላይ እንዴት ቺት ታደርጋለህ ነው ያልኩትኝ። እንደ ደህና ፍቅረኛ ማለት ነው ማለት በአንድ ፍቅረኛ ላይ ሌላ ፍቅረኛ መቼም መያዝ አይቻልም አይደለ? እኔ እንዳልጎዳ በእኔ ላይ ሌላ ፍቅረኛ ይዛ ብሎ ሲያለቃቅስ ነበረ ገስት ላይ። ሌላ ሴት ጋር ያቺ አክስቴ ልጅ ብለህ የምታወራት የነበረችው ሴት ፍቅረኛ ኮና ተገኘች ስለው ብቻ ነው ብሎክ ያደረገኝ። ሌሎቹ ማብራሪያዎች እንደውም አልነገርኩትም። ገባሽ? የሁልሽም ዶክሜንት አለ እያለ ያለው የሁልሽም ምንም ችግር የለውም። ምንም ችግር የለውም። ሀቡ የኔና የሪምም አለው እንዴ? ይኸውልሽ ጀመር እኔ አሁን በዚህ መልኩ ብቻ አይደለም ማገኘክ፣ በሌላ አገኛለሁ። እዩ ምንም ችግር የለውም። የሁልሽም ዶክመንት አለኝ። አብሽሪ፣ ያንተም ዶክመንት አለ። ወይስ ሁሉ ነገርሽን እልክልሻለሁ አለኝ። እኔ ግባ ምናቸውንም አትላክልኝ አልፈልግም፣ ግባ። ስለዚህ
ካለው የእውነት ሪሌሽንሺፕ ነበረው ማለት ነው። ይሄ ማረጋገጫ አይደል? እኔ ኦልሬዲ መረጃዎች ተልኮልኛል እኮ እኛ እኮ ልጆቹም እኮ እነዚህ እኮ እኔ ኦልሬዲ የአሁን ፍቅረኛው ነኝ ብዬ ነው አይደል የመጣሁት። እነሱ እኮ ነበርን እኮ ብለው ነው የመጡት። ፍቅረኛው ነበርን እንደዚህ አጸያፊ ነገር ይዞብን ግን ያለፍነው ታሪክ ነው ብለው ነው የመጡት አይደል? እኔን ለማዳን እኔን ሲመክሩኝ ሲያጽናኑኝ ነበረ። ትክክል አለው ዶክመንት በትክክል አለው። ምንም እኮ እንትን የለውም፣ ጥያቄ የለውም ይሄ ኖርማል ነው። እኔ የዌር ኦፕን እያወራች ነበር። ስለዚህ እሷ ትቀጥል። ግን ማሬ ማለት ቀጥታ ከተዋወቃችሁ ጀምሮ ምን እንዳጋጠመሽ ብትነግሪኝ ማብራሪያው። ያጋጠመኝ እንዳልኩሽ ስራ በአጋጣሚ አስር ዩሪ ላይ አድርጋ ነበር። እኔ የሁሉም መረጃ አለኝ። ከሌ የሁሉም ስራ አመላቸው በሙሉ አለኝ። ነጋለሁ ማታ መልክልሻለሁ ያለኝን ዶክመንቶች ከነ ቴክስታቸው ከነመናቸው ሁሏም ማለት ነው። ሁሏም ገንዘብ በላች እንጂ ሌላ ነገር ገንዘብ ጭራሽ ሌላ ማውጣት አልፈልግም። ነገር ችግር የለብኝም። ነገ አመጣለሁ። ይኸውልሽንም ከኔ የወሰደውን 24 ሺህ ብር ኧረ ከልጅቷ የወሰደውን 24 ሺህ ብር ይክፈላት መጀመሪያ። ስለሌላ እርዳታ ትተሽ 24 ሺህ ብር በልተዋታል። ከኔ የወሰደውን 24 ሺህ ብር ይክፈልኝ። ማስረጃ አለሽ ማለት እሱ ብር ሲሰጥ እንጂ ሲበላ አይታወቅም። ለዛ ፈልገዋለሁ። ስክሪንሾት ሞባይል ባንኪንግ ነው። አዎ ደረሰኙን ፈልገሽ አምጪልን። 24 ሺህ ብርሽን ስክሪንሾቱን ፈልጋለሁ እናስመልሳለን። አንቺ ካልፈለግሽው እኔ ለሚረዳ ሰው ሰጠዋለሁ። ብራችሁ የማትፈልጉ ሰዎች እያስመለስኩ ለሚረዳ ሰው ሰጠዋለሁ። ሲጀመር እሱ ብር አይሰጥም። ሜቢ ለአበበችም የሆነ እግዚአብሔር ይውጣ ሲላት ነው እንጂ ያስወጣላት ብር አይሰጥም። ይቀበላል ከቻለ። ለኔ ብርም ሰጥቶኝ ማያውቅ ተቀብሎኝ ማያውቅ ልጅ እግር ስለሆነች ነው። አይ አበበችን ግን የእውነት ወዷት ነበር። ከሁላችሁም ይቅርታ ነው አልወደዳትም። አንቺ ባለፈው እንደዛ ላይቭ ስትገየው ልታቃጥለው ስትፈልግ ማለት ነው ሲጣሉ ፏ ትልና ላይቭዋን ትከፍታለች። ልብስ ፏ ሜካፕ አልወደደኝም። እሱ ሁሉም ላይ የሚያደርገው ነገር እኮ ነው። እንዳልኩሽ እኮ ነው። እንዲህ ነው የሚያደርግሽ። ሰው እንዲያይሽ አይፈልግም። እንዲያይሽ ለምን መምጣት ደበረው እዚህ ብራቸው ከበላ አው የትኛው ና ብርክል ላስመልስልን ብለው አው ቴንክ ዩ አው እሱ ጋር ሀቅ ካለ እኔ እኮ አልኩሽ ይሄንን ነው። እሱ ሌላ ሰበብ ከሚሰጥ ሁለታችሁም ኢኳል እነሱ ብር በልተውኛል በብር አጭበርብረውኛል የሚል ከሆነ መጥቶ ህዝብ በፊት እኮ ነው 5800 ህዝብ እኮ ነው ይሄን የሚከታተለው። ለከሌ እንደዚህ ብር ሰጥቻታለሁ፣ አዎ ለከሌ እንደዚህ ብር ሰጥቻታለሁ ነው የሚለው። ገባሻ ማርቆስ? ብር በልተውኛል ሁላቸውም ብለካል አይደል? ሴቶች ከወንድ ብር ሲበሉ ደስ ይላል። ማይዬ ትሙት ወንድ ሲበላ ነው ያናድዱ። ግን አልበሉትም። ማርቆስ ሁሉም ብሬን በልተውኛል ብለካል አይደል? እና ብርክን ላስመልስልክ። ያው ብርክን የበሉክ ሴቶች እንዳለ እዚህ ጋር ተደርድረዋል። አንተ ና ከማስረጃ ጋር እኔ ብርህን አስመልስልሃለሁ። ና ይኸው ወይስ አድርጌለታለሁ። አይመጣም ሀቡ ጉዳዩ ስለማይመጣ ነው። ስፔሻሊ እኔ ካለው አይመጣም። መረጃው አለኝ ሲል እኔ በነገርሽ ላይ አሁን በዚህ አያበቃም። እኔ ማለት ነው እንዳልኩሽ ነው። እኔ አንቺ ቤት መጥቼ ማውራቴ አያበቃም። አንቺ ቤት መጥቼ ያወራሁት እዚህ ያዩት ሰዎች ብዙዎቹ ስልኩ መልካም ሰው ነው እሷ እንትን ስላለች ነው ምናምን ብዙ ሰዎች እንደዚህ ሲሉ ኮሜንት ላይ ስላየው ነው ሪከርድ የተደረጉ ላይ። ሁለተኛ ቀንም ሊቭ ላይ መጥቼ አይቻለሁ። እንደዛ ስለሆነ ነው። እኔ በሌላ ሲዝን እንገናኛለን እኔ እና እሱ ለእኔ አይደለም። እኔ አሁን ይኸውልሽ እኔ አሁን እርዳታ ላይ እኔ አሁን ማቀሱ እርዳታ ላይ ተሳትፎ ነው። ግን ሰው ቤት ለምሳሌ መማር ቤት እርዳታ ቁጭ ብዬ ገብቶ ቃል ገብቷል ደረሰኝ አላከልኝም። ዋቴ ነው ፊት አውራሪ ቤት ቁጭ ብዬ አንድ ጊዜ እርዳታ ገብቶ ቃል ገብቷል 50 ሺህ በቃ 50 ሺህ ትልቅ ቁጥር ስለሚጠራ በቃ ላይ አከበር ነው። ግን ደረሰኝ አላከም። ስለዚህ አላስገባም ማለት ነው ቃል የገባቸውን ብሮች። ይሄ ውሸት ነው ሲጀመር። የሆነ ቦታ ላይ እንደዚህ ቃል ይገባል አደርጋለሁ ይላል፣ በፍጹም አያደርግም። ቢጎ ላይም እኮ አንድ ሆስት ነበረች የዛሬ ዓመት አሳድጄ ነው ያስጠፋሁት። እግዚአብሔርን ይመር የገባበት አጣፍታ ነበረ። አስደውዬ አስመጥቻት እዛ ላይ ቢጎ ላይ የምትሰራ አንድ ጌመር ነበረች። አስጠፍቷት እኔ ሰጥሻለሁ የምታገኙን ብር ብሎ አስጠፍቼ ነው ከዛ አፕሊኬሽን እኔ አስጠፍቼዋለሁ። በፍጹም ነው ማይጠቀማት። የትኛውም አፕሊኬሽን ላይ ማንኛውም ሴት አትታለለም። እኔ በሪል ላይፉ ደግሞ ገና እንገናኛለን። ሲዩ ዚያዘር ሳይድ ማርቆስ እየሰማ ከሆነ እሺ አለው እየሰማ በዋትስአፕ መስል አሁን አንቺ ምንም ችግር የለም። ፐርሰናል ነገር ማለት ምን ቢያደርግሽ ነው እንደዚህ እየተከታተልሽ
የምትበቀዩ? ምን እንዳደረገሽ ለምን በግልጽ አትነግሪንም? ተዋወቃችሁ? ተዋወቅን። በሰዓቱ እኔ ስራ ላይ አልነበርኩም። ሴትዮ ትራቭል አድርጋ ነበር ወደ ሌላ ቦታ እና ኢጃዛ ቤት ነበርኩኝ። እኔ ዱባይ ነው የምኖረው። ኢጃዛ ቤት ነበርኩኝ። ከኢጃዛ ቤት ያሉት በሙሉ ሰው አስገለለኝ። ከሰው ጋር አላወራ፣ ከሰው ጋር ልጫወት፣ ከቤት አልወጣ፣ እስረኛ ማለት ነው። ስልክሽ አይዘጋ 24 ሰዓት። ገላይ ልታጠብ አትታጠቢ፣ እንደዚህ ሉን አይሆንም። ዘሆል ታይም ከሱ ጋር ነው የምታወሪው። ከዛ እንደዛ ሆኖ አንድ ቀን እኔ ልብስ እየቀየርኩኝ ቪዲዮ ያዘብኝ። ከዛ ምን ማድረግ ጀመረ? በሱ ቪዲዮ ምን ላይ መሰለሽ? ወንድሜ ጋር ከኔ ጋር የሆነ ነገር ሲፈልግ ወንድሜ ጋር ይደውልና የእህትክ እንትን እኔ ጋር አለ ስልክልክ እንዳደነግጥ ይለዋል። ከዛ ኧረ ብራዘሬን አትክተተው እንደዚህ አይነት ቦታ ላይ ፕሊስ፣ እንደዚህ አይነት ነገር ላይ ወንድሜን አትክተተው ይደብራል፣ ታናሽ ወንድሜ ነው ስለው እኔ ልንገርሽ ይለኛል። እኔ ኢሉሚናይቲ ነኝ። አላህ አለ አልልም፣ እግዚአብሔር አለ አልልም፣ ለሰው አራራም። አንቺ ታንቀሽ እንድትሞች ነው የምፈልገው፣ እናትሽ እንድትታነቅ ነው የምፈልገው ይለኝ ነበር። ከዛ እንደዛ ሆነ። በጣም ብዙ ነገሮች ተፈጠሩ በመካከላችን። በቃ እኔ እንትን አልኩኝ ሀቡዬ፣ በራሴ በጣም ብዙ ሬዚስታንስ አጣሁኝ። በቃ አልተኛም፣ ከሰው ጋር መብላታች ማውራታች፣ በቃ በጣም በሽተኛ ሆንኩኝ። ዲፕሬሽን ማለት ነው በኃይለኛው። በቃ ዲፕሬሽን ውስጥ ገባሁኝ። እኔ ግን እንደዛም ሆኜ እያየኝ ይሄ በማልቀስ ብዛት አይኔ ጠፍቶ መልኬ ሁሉ ነገሬ ራሴን አጥቼ ዱባይ ያለው አልመስልሽም ነበረ። ከሰውነት ጎዳና ወጥቼ። ምንድነው ምክንያቱ? ከመቼው ከፍቅር ወደዛቻ የተሸጋገራችሁበት ምክንያት ምን ጠይቆሽ? አንደኛ ነገር እኔን ሲተዋወቀኝ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ጉዴ! ልክ እንደሷ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ልክ እንዳበበች። አበበችንም እኮ በሌላ በባለ ትዳር ሰውዬ ፎቶ ነው የተዋወቃት። ያ በሌላ ሰው ፎቶ ነው አንቺንም የተዋወቀሽ? አዎ በሱ ልጅ ፎቶ ነው። ብዙዎችን በሱ ልጅ ፎቶ ነው የሚያታልለው። በራሱ ያፍራል። ለምን? የዛ ልጅ ፎቶ መልክ ከማርቆስ በጣም ይሻላል። ያ በጣም ልጅ ነው እኮ በጣም የ23 የ24 ዓመት ልጅ እኮ ትልቅ ሰውዬ እኮ ነው። አራው ሽበቱን አይቼ አባባ ቢኒያም አብሽሪ አለውልህ። ገባ። ቢኒያም ደግሞ ማን ነው? እሱ ነው ቢኒያም ጌታቸው ነው ስሙ፣ ትክክለኛ ስሙ። ማርቆስ አይደለም። ቢኒያም ሆኖ ነው አንዴ ወላይ አንዴ እግዚአብሔርን የሚለው። ኢሉሚናይቲ ነው፣ ሃይማኖት የለውም። ለዛ እኮ ነው እኔ ፌስ ቱ ፌስ ከኔ ጋር ያወራ ያልኩሽ። አበበችና ልጅቷንማ ኮንትሮል አድርጓቸዋል፣ እንደኔ አያወሩም። እኔ ምክንያቱም ብዙ ደረጃ ሄዶ እየሄደ እንኳን እያሳደድኩት ስለሆነ ነው ከኔ ጋር ማያወራው። እስቲ ለኔ እስካሁን ቢመጣ ራሱ እኔ ዌልካም ተቀበለው። እኔ ፎቶውን ለጥፌ ነው ቪዲዮ የምሰራው። ካልመጣ ነግሬዋለሁ። ሶሪ ለሁሉም ሰው ለማንም ሰው ለሁላችሁም ትምህርት ይሆናል። የማታውቁትን ሰው አታውሩ፣ በሰውም አትፍረዱ። ሁላችንም ቤታችን እስኪያንኳኳ ድረስ መጠበቅ የለብንም። በነገራችን ላይ በአንድም በሌላ ሰው ሊሸወድ ይችላል። ፈራጅ ከመሆናችን በፊት መጀመሪያ እንስማ። የዛኔ አበበች ላይ ሁላችሁም ተረዳችሁበት። እሱን ግን እንደ ቅዱስ ነው ያያችሁት። ቅዱስ ነው ምናምን ነው አይደለም። ኢሉሚናይቲ ነው፣ አዘኔታ የለው። ምክንያቱም በልጁ እናት በጣም አቢዩዝ የተደረገ ሰው ነው። ዊዛውት ሪዝን ነው የሚበቀልሽ። ራሷን ልታጠፋ የነበረች ሴት እንዳለች ሁሉ አውቃለሁ። ኮማ ውስጥ ሁሉ የገባች ሴት ነበረች። ራሷን ለማጥፋት ሞክራ። አዎ አሜሪካ የምትኖር። አሁን ፎቶውን ባደርግ እኮ ብዙ ሴቶች አውቀዋለሁ ብለው ሊመጡ ይችላሉ። ግን ፎቶውን አይጠቀምም። እናንተ ብቻ ናችሁ በአካል ማለት በጣም ብዙ ጊዜ አብራው የቆየችን ሴት ነው። ቪዲዮ ኮል የሚያወራትን ሴት ነው መልክ የሚታየው። ለምሳሌ ካንቺ ጋር 24 አወር ቪዲዮ ኮል ያወራል። 24 አወር በእያንዳንዱ ለሁሉም ሴቶች እንደዛ ነው። ካበበች ጋር እንዴት በ24 ሰዓት ውስጥ እንዴት አንድ ሰው ነው ባይዘዌ ስራ አለኝ የሚልሽ? አሁን ስራ ኑሮት አይደለም፣ ስራ የለውም። አንዷን ስራ አለኝ ሲል አንዷን ያወራል። አንዷን ስራ አለኝ ሲል ከአንዷ ጋር 2-3 ስልክ ነው ያለው። ገባሽ? ራሱን ጥላውን እንኳን ስለማያምን ሲም ካርድ በየጊዜው ነው የሚቀያይረው። እኔ ራሱ በእርዳታ ካወቅኩት 3 ጊዜ ቁጥር ቀይሯል። አዎ ማለት ነው። ባይዘዌ ማለት ነው። ይቅርታ ስላቋረጥኳችሁ ማለት ነው። ብዙ ሴቶች ያወራል ያለችው ጋር ማለት ነው። እኔም የተረዳሁትኝ አሁን ነው። እኔ ባለፎቶ ልጅ ጋራ
ፊት ለፊት ተገናኝቻለሁ፣ በቪዲዮ ኮል አውርቻለሁ ብዬሻለሁ። ከነ ፍቅረኛው ቁጭ ብሎ በዛ አንድ ጥያቄ፣ በጣም ኢምፖርታንት ጥያቄ መመለስ ስላለብኝ ነው። ከይቅርታ ጋር የኮመንት ከሄድ አላገኘውም። የት በቪዲዮ የሚያወራቸው ከሆነ ለምን በሌላ ሰው ሆት ይጠቀማል? ሳራዬ መጀመሪያ ሲተዋወቃቸው በሸበላ ያንግ ወጣት ቆንጅዬ የሚያማልል ጎረምሳ ፎቶ እየላከ ፕሮፋይል አድርጎ ያሰምጣቸዋል። ልክ መስመጣቸውን ሲያረጋግጥ ነው በትክክለኛ ማንነቱ የሚመጣው። ሰውየው ሽማግሌ ነው። ፎቶውን አወጣዋለሁ፣ ግን መጀመሪያ እሱ መጥቶ እዚህ ጋር ይነጋገር ከኛ ጋር። ገባችሁ? ዋትሳፕ ላይ ፕሊዝ አይ ሃቭ ወርክ ስላለኝ ነው። በጽሁፍ አንዴ በቮይስ እመጣለሁ፣ የእነሱን ፋይል ዘረግፈዋለሁ፣ ይዤልሽ እመጣለሁ። ሀቢባ እስከ ነገ ብቻ ታገሽኝ ምናምን እያለ ነው። ግን እየሰማ ነው። እዚህ ጋር አለ፣ እዚህ ጋር እየሰማ በዋትሳፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር እንዴት ነው እየሰማክ በዋትሳፕ መልስ የምትሰጠኝ? እኔ ግን የምር ፎቶክን ለጥፌ ቪዲዮ እሰራለሁ። ምክንያቱም እህቶቼን የማዳን ኃላፊነት ስላለብኝ እንዲጠነቀቁ ካንተ እንዲጠነቀቁ። ልጁንም መለጠፍ ከፈለግሽ በዚህ ፎቶ የሚያወራችሁ ልጅ ብለሽ መለጠፍ ከፈለግሽ ልጁን አስፈቅደሽ መለጠፍ ትችያለሽ። ብዙ ጊዜ በዚህ ፎቶ እየተጠቀመ የሚያወራችሁ ልጅ ይሄ ነው እና ሴቶች ተጠንቀቁ፣ እንደዚህ ያደርጋል፣ ይኸው ማስረጃዎች ብዬ እኔ ማስረጃዎች ተልከውልኛል፣ ምን እንደሚያደርግ ሴቶችን እንዴት እንደሚያደርግ። ይሄን እኮ በሱ ራስ ያጠፋች ሴት እኮ ትኖራለች እኛ ሳናቅ። ያ ሊኖሩ ይችላል። አንቺ አሁን ጥንካሬሽ ነው እንጂ ከፖስተተብሽ በኋላ ራስሽን ያላጠፋሽ ለቤተሰብ ልኮብኛል። እዚች ልጅ ራሱ ቤተሰቦቿ ጋር ታዲያ አየሽ፣ አሁን አንቺ ምናልባት ራስሽ ላይ ስለሰራሽ ፐርሰናሊቲሽ ስትሮንግ ስለሆነ ራስሽ ላይ ቀድመሽ ስለሰራሽ ይሄንን አለፍሽው። ስስ ፐርሰናሊቲ ያላት ሴት ደግሞ ራሷን ታጠፋለች። ብዙ ሴቶች ራሳቸውን እያጠፉ ነው። በእንደዚህ አይነት ወንዶች ራሳቸውን ከፎቅ ላይ እየጣሉ ነው። በእንደዚህ አይነት ወንዶች መርዝ እየጠጡ ነው። ብዙ የ17 ዓመት የ19 ዓመት የ21 ዓመት ህፃን ሴቶች ማለት ነው በእንደዚህ አይነት ወንዶች አቢዩዝ እየተደረጉ ራሳቸውን እያጠፉ ነው። በምንድን ነው? በቀላል ነገር አታለው ፍቅር ሰጥተው ሸውደው ፍሪ እንዲሆኑ እንዲያምኗቸው ያደርጓቸውና ፕራይቬት ፓርታቸውን ይልካሉ። ወይም አሁን አንቺ ልከሽ ሳይሆን ቪዲዮ ኮል ስታወሩ በፊት ለፊት መጀመሪያ እንደዛ ነበረ። አልጨረስኩልሽም። የእኔን ታሪክ ማርቆስ አንድ ነገር ልንገርህ። አቶ ቢኒያም እኔ ሴሌብሬቲ አይደለሁም። የኔን ቪዲዮ ብታከፋፍል ብትውል ሴሌብሬቲ አይደለሁም። ማንም አያውቀኝም። ገባክ? እኔ ግን መቼም አልፋታም። መቼም ማለት ነው ለሌሎቹ ስል እኔ ሌሎቹ እንዲጎዱ በፍጹም አላደርግም። የትም ቦታ ላይ ጀርመን ላይ ደግሞ እንገናኛለን እኔ እናንተ እና ለወንድሜ ይልክለታል። ከዛ ወንድሜ ምንድነው? ምክንያቱም እኔ እንዳልኩሽ ከጊዜ ወደ ጊዜ በጣም ዲፕሬሽን ውስጥ እየገባሁኝ በቃ በጣም እንትን ብያለሁ። ገባሽ? ከዛ በቃ በየጊዜው እንትን የሚልሽ ኢቭን እኔ ትልቅ ሰው መሆኑን እንኳን አክሰፕት አድርጌዋለሁ። ከጊዜ በኋላ ሳየው እኔ ያወራሁት ከፎቶ ባለቤት ጋር አይደለም። እኔ ፖዚቲቭ ቲንከር ነኝ ሲጀመር ማለት ነው። ከፎቶ ጋር አይደለም ያወራሁት። በሐሳቤን የተጋራኸኝ ያወራሁት ጥሩ የሆንክልኝ አንተ ነህ። ስለዚህ ኢትስ ኦኬ ችግር የለውም ብዬ አንቺ የሆነ ጥፋት አጥፍቶ አንቺ አክሰፕት ስታደርጊው ጭካኔውን ልክ ነው የሚያሳይሽ። እንዴት? አዎ አንቺ ጥሩ በሆንሽለት ቁጥር እሱ በጣም መጥፎ እየሆነብሽ ነው የሚሄደው። ምክንያቱም ውስጡ ያለው መንፈስ ነው ማርቆስ ውስጥ እኔ አሁን ትክክለኛ መንፈስ፣ ምክንያቱም ኢሉሚናይቲ ነው ሲጀመር። አይ ግን የመጀመሪያ የልጁ እናት ያደረሰችበት ነገር ነው አለ፣ ትራውማ አለበት። አዎ ማለት አስራ ትገርፈው ነበር ምን ታረገው ነበር? ብቻ የሆነ ነገር ደርሶበታል በልጁ እናት። ለዛ ነው በቀለኛ የሆነው። አው እኮ ወይ አስራ አሰቃይተው እንደ እንጀራ እናት እያሰረች እየገረፈች መከራውን አብለታው ነው። አንድ ሴት ለሴት ሁሉም ይበቀለው እንደዚህ አንድ ሴት ሁለት ሴት ቢሆን ኖርማል ነው። ሁለት በተከታታይ ሴቶችን የሚጎዳ ከሆነ ይሄ ሰው የሆነ ነገር አለበት። ሲጀመር ቶክሲካም ነው ይሄ። ገባሽ አይደል? በጣም በቃ ሴት ልጅ እንድትኖር አይፈልግም። ለኔ ባፌ ብሎኛል። ሲጀመር የሚረጭብሽ ቃላቶቹ ራሱ መርዝ ነው። እናትሽ ትሞታለች፣ እናትሽ ትታነቃለች፣ እናትሽ ትደፋለች። ያንቺ ዓለም አያዩም። እግዚአብሔርን ከጠላቴ ጋር ማን ያልቀጥልም። አንድ ቀን እናትሽ ትታነቃለች ካለኝ እሱ ሄዶ ይታነቃል እንጂ አብሬው ከሱ ጋር እንትን አልልም። በእውነት እንዴ እንደዚህ አይነት ሰው አንድ ሰው የቀልድ እያለማመደሽ ነው የእውነት የሚያደርገው። የቀልድ እገልሻለሁ የሚልሽ ሰው አንድ ቀን የእውነት ይገልሻል። ስለዚህ የቀልድ ቢሆን ሰዎች እንደዚህ መስመራቸውን እንዲያልፉ መፍቀድ የለብንም። ኖ የመጀመሪያ ቀን የቀልድ ይህንን ቃል ሲያወጡ አስቁመናቸው ባውንደሪያችንን ካላጠረን የእውነት ያደርጉታል አንድ ቀን። እኔ እውነት አጠገብ ያሉ ልጆች ራሱ አንዳንድ ከምን አይነት ሰው ጋር ነው የምታወሪው ይሉኛል።
እንዳልኩሽ እውነት የምር የኔን ሁኔታ ከጊዜ ወደ ጊዜ አለ። ምክንያቱም እኔ እንዳልኩሽ እየሄድኩኝ መወድቅ ሰው ነበርኩኝ። በቃ እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገ ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስ ሽራርተሽ እኔ ዛሬ ይህንን ታሪክ የዛሬ 3 ዓመት ብሰሚው እያለቀስኩ ልነግርሽ እችላለሁ። አሁን ግን አላለቅስም። እናቱ ደቼ ታልቅስለት አላለቅስም። በፍጹም ነው የማላለቅሰው። ያለቅሳታል። ባለቅስና ብነግርሽ ደስ ይለኝ ነበር፣ ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና እየሄድኩኝ ከዛ በቃ ጓደኞቼ በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምን። ከዛ ጓደኞቼ ከምን አይነት ሰው ጋር ነው የምታወሪው? እኔ ገባሽ በየጊዜው አዳዲስ በጥፋት ላይ ጥፋት እየተደራረቡብኝ መጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ። ይቅርታ አድርጊልኝና ማለት ነው የላከላችሁን ደረሰኝ ብር የላከላችሁን ደረሰኝና የገዛላችሁን ወርቅ አይዶን ነው ለማን እንደሆነ ለኔ እንደዚህ አይነት ነገር ውስጥ የለውበትም። ወርቅም የለውበትም። ለማን ነው? ላንቺ ነው የተገዛው ይሄ ወርቅ? አበበ ይሄንን አሳይቶኛል። እኔ ለስዊት የሚያሳያል ለኔ የሚያሳያል የደረሰኝ ነገር እኮ የለም። እኔ ጋር ወርቅ የለም እና ምን እኔ አይደለም። ይሄ ለማን ነው? ቆይ አንዱ ይሄ ጆሮ ተዘግቶ ተቆልፎ ላበበች ነው፣ ተከፍቶ ደግሞ ለእንትና ነው የተላከላት ለስዊት። አንድ አይነት ከሪም ነው የገዛው መሰለኝ። ሪምዬ ከአንቺ ነው የተገዛው ወርቅ? አልተገዛም። ከሺ ይሆናል የተገዛው። አይ ወርቁና ብሩ ውስጥ እኔን እንዳከችኝ 5 ሳንቲም አላየሁም። ባይኖረው ጥሩ ነበር። ይሄ ከሺ ነው። እኔ ሺ ላይ አይቼዋለሁ ይሄንን ወርቅ እራሱ የተለያየ አነሳስ እያነሳ ይሄ ለአንቺ ብር የላከበት ደረሰኝ ነው። ይሄ ነው ዶክመንት አለኝ ያለው ፋይል አለኝ ዶክመንት። እኔ አልዋሸሁም እኮ ኢቃሜን እኮ አግዞኛል። እነሱ ለአንቺ ብር እንዴት ሰጠሽ? ምናልባትም አሁን ላይ ሲገባኝ ማለት ነው ምናልባትም ሲገባኝ የኔ ቪዲዮ የተጋነነ ቪዲዮ እሱ ጋር የለም። አሁንም እኔ ቪዲዮዎች ላይ ማለት ነው ባለፈው ሪከርድ ተደርገው የተፖስቱ ቪዲዮዎች ላይ አበበች እሙሟን ልካለታለች፣ ለዛ ነው ከሱ መለየት ያፈረችው፣ ቪዲዮ ፎቶ ልካለታለች እያሉ ሲኮምቱ ነበር። ኔቨር አሁንም ቢሆን የኔ ማለት ነው የኔ እሙሙ ምናምን የለውም። አሁንም እስኪ ሌላውን ሪከርድ አድርጋችሁ እንደምትፖስቱት እኔ እሙሙ ምናምን የለኝም። ማርቆስ ጋር ግን ሳወራው እንደ ፍቅረኛዬ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው። ገባሽ? እነዛ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ ለፍቅረኛ ብለሽ ብቻ ያኔ ስታወሪ ማንም ሰው ሲያልፍበት መፍረድ አያስፈልግም። ማንም ሰው ፍቅረኛን ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ የለኝም። አሁንም ሪከርድ አድርጋችሁ ፖስቱ። እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። አንዴ እኔ እዚህ ቤት ትእዛዝ ካልሰጠው ስክሪን ሪከርድ አያደርጉም። አንዴ ልንገርልሽና አንቺ ታያለሽ። ፕሊስ እባካችሁ አሁን አበበች የምትናገረውን ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አሉኝ ቪዲዮዎች ማለት ነው። ይገርመዋል እንዴ? አይግረመው፣ አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ፣ የተለያዩ ቪዲዮዎች ግን ስክሪንሾቶች ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው ዛሬ የተናገርኩት ባለፈው ማለት ነው። በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶንት ኬር። በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ከዚህ ነው ስትሮንግ መሆን ያለበት። ከዚህ በፊት አስለቅሶኛል። ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ ግን አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? የተለያየልሽ የመጀመሪያ ይሄ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ።
ሁለተኛውን ደረሰኝ ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ጎግል ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት የላከልኝ ለኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ አይደለም ቱርክኛ ነው ቱርክ ነው ጀርመን ያለው ሰውየው ቀጥታ ቁጥር ደውሎልሽ አያውቅም። ወረቀት ስለሌለው ነው እኮ በሌላ ሰው ስልክ ለሱ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለኔ እኮ 24000 ዩሮ አንድ ሻይ ከፈለው ስራ ይኸውልሽ የ24000 ዩሮ ስራ እንስዬ ነው ለሷ ብዬ ከአሜሪካ ወደ ጀርመን አውጥቶ ከጀርመን ወደ እንደዚህ ነበር ልቤን ሲጠባው የነበረው እንደዚህ ነበር ልቤን ሲጠባው ሲያደክመኝ ነበር። 24000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24000 ዩሮ የሚከፈለው ሳይታች ታውቃላችሁ። እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት ስትላመጂ ነው። ገባሽ? ያ መልክ እኔ ከሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋራ አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ። ስለዚህ ብሩን ጠይቄው ማለት ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛን ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና ጥሩ ሰው ነበረ ዋይዘዌ ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛስ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። እሺ ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው? ሲቀር ይቀራል ምናምን ነገር ስትይው ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላንና እንትኑን ሳልን ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ቪዲዮ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላ መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎክ አደረኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወዴ ሳይሆን በግድሽ ብሎክ እንድትፈቺ ማለት ነው። ከዛ በኋላ ብሎኩን አነሳሁኝ። ከዛ በቃ ጀመረ መጣላታችን። ስንጣላ እኔ ነኝ ብሎኩን እንዲያነሳ መለምነው። ለምን ምን ያስቡ ይሆን ምን ያደርግ ይሆን ብዬ በጣም እጨነቃለሁኝ። ገባሽ? አንድ ቀን ማደር አልችልም ብሎክ አድርጎኝ እየመጣሁኝ ሄጄ በሌላ ስልክ ከኢትዮጵያ እንኳን ስልክ አስልኬ አንዱ ስልክ እንዴት ነው ያገኘው? የእህቴን ስልክ የሆነ አፕሊኬሽን ልክፈትበት ብያት ለምኛት አፕሊኬሽን ከፍቼ የእሱን ስልክ ሴፍ አድርጌ አወራው ነበረ። ከዛ በኋላ ይመጣል። አንድ ቀን ብሎክ አድርጎኝ እሱ ፈቶ መጥቶ አውርቶኛል። እኔ ነበርኩኝ ቢኮዝ ያንን ቪዲዮ ፈራ ነበረ። አሁን ላይ ግን እመቤቴን አልፈራም።
አሁን ላይ ይላክላት ላሰሪ የምፈራው የነበረው ላሰሪ ይልካል ብዬ ነው። ይላክላት አሁን ላይ ይላክላት። ከፈለገ አልወጣሁኝም እዛ ሆኜ ነው የማወራው። ከፈለገ ይላክላት ዛሬውኑ ማለት ነው። አስቀድመሽ አንቺ ነግረሻት ነው? አልነገርኳትም። በቃ ከፈለገ ይላክላት። ለኔ ካለው ምንም ነገር አያደርጉኝም። ግን ያንን ቪዲዮ ለሷ ሲልክላት እሱም እዚህ ሚዲያ ላይ እንደሚወጣ ፎቶ እርግጠኛ መሆን አለበት። በቃ የሱም ምርቃን ቪዲዮ ይወጣለታል፣ ይወጣለታል። የሱ ፎቶም ይወጣለታል። ያንን ቪዲዮ ከፈለገ ይላክላት። የዚህን ያክል እኔ እሷ አልወለደችኝም። አሁን ላይ የብዙ ነገሮች እኔም ያሰሪው ስልክም አለው ቀላል እንኳን ያሰሪው የቤተሰቦቿ አለ እንኳን እንዲህ በጣም ተፋቅረው ነበር እኮ ምን ሆናችሁ ነው? እንኳን መዳሟን ወንድሜ ነው ብላ አስተዋውቃት መዳሟን ራሱ ያወራት ነበር። እኔ መዳምን ራሱ አለመጀንጀኑ ከባሉ አለማፋታቱ ጊዜ ይስጠው እና እንትን የቤተሰቦቿ እንኳን የእህቷ ስልክ አለው። የወንድምሽና የእናትሽን አድራሻ ስጪኝ ሽማግሌ ላክ እያለ ይጠይቀኝ ነበር። የወንድሜና የእናቴን ብሰጥ ኑሮ ምን ውስጥ ነበር ዛሬ መግቢያ። እህቴ እንኳን ጓደኛዬ ናት። ኢትስ ኦኬ። ይሄን ላይቭ ብሰማ እህቴ ምንም ችግር የለብኝም። እህቴ ማለት ጓደኛዬ ናት። በቃ ኩዬ ማለት